እቤቱን እያጸዱ ሳለ በአጋጣሚ ድሮ ቪዲዮ ካሴት አግኝተው ቢያጫውቱት እና በዛ ቪዲዮ ላይ የገዛ ባሉ በአካባቢ ፖሊስ የምትፈልገውን የ8 ዓመት ሕፃን ልጅ እያሰቃየ ጥቃት ሲፈጽምባት ቢመለከቱ ምን ያደርጋሉ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የምንመለከተው ታሪክ ልክ እንደ አስፈሪ ፊልም የሚመስል ነገር ግን በገሃዱ ዓለም የተከሰተ እጅግ ዘግናኝ ወንጀል ነው። እቤቱን እያጸዱ ሳለ በአጋጣሚ የድሮ ቪዲዮ ካሴት አግኝተው ቢያጫውቱትና በዛ ቪዲዮ ላይ ባሉ በአካባቢ ፖሊስ የምትፈልገውን የ8 ዓመት ሕፃን ልጅ እያሰቃየ ጥቃት ሲፈጽምበት ቢመለከቱ ምን ያደርጋሉ? ዛሬ የምነግራችሁ ታሪክ በደቡብ ኮሪያ ጋንግጂን በተባለ የትንሽ ከተማ ውስጥ የተከሰተና በሕግ ክፍተት ምክንያት እስካሁን ድረስ መላውን ሀገር እያቆሰለ ያለ እውነተኛ ታሪክ ነው። ቪዲዮን እስከ መጨረሻ በመከታተል ሀሳቡን በኮመንት ያጋሩን። ሰብስክራይብ ማድረግም አይርሱ። ታሪካችን የሚጀምረው ለአውሮፓውያን አቆጣጠር በ2003 ሶሚ ከተባለ ሴት ጋር ነው። ሶሚ በዛን ቀን ቤቷን ሙሉ በሙሉ ለማጽዳት ወስና ነበር። አልጋ ስር፣ ቁም ሳጥን ውስጥ ያሉ የድሮ እቃዎችን ስታወጣ በአጋጣሚ አንድ የድሮ VHS የቪዲዮ ካሴት እና ማጫወቻ ታገኛለች። ባለቤቴ የልጅነት ትዝታውን አስቀምጦት ይሆናል በሚል ጉጉት ካሴቱን ከታ ማጫወት ጀመረች። ነገር ግን በስክሪኑ ላይ ያየችው ነገር ልቧን አቆመው። መጀመሪያ ላይ ባሏ በቪዲዮ ላይ የሌላ ሴት ስም እየጠራ የጾታ ስሜቱን ሲያረካ ተመለከተች። ይህ ብቻውን ትልቅ ጠብ የሚያስነሳ ቢሆንም ነገሩ ግን ከዛ የባሰ ሆነ። ሁለተኛውን ካሴት ስትቀጥው ግን የታየው ምስል እጅግ አሰቃቂ ነበር። ባሏ ከአንዲት ትንሽ ልጅ ጋር በአልጋ ላይ ሆኖ ይታያል። ልጅቷ በከፍተኛ ሁኔታ እየደማችና በፍርሃት እየተንቀጠቀጠች ነው። በቪዲዮው ላይ ባሏ ወደ ካሜራው ጠጋ ብሎ ልታመልጥ ስለሞከረች ማስተማሪያ ሰጠዋት ሲል በክፉ ፈገግታ ይናገራል። ከዚያም ጥቃት መፈጸም ይጀምራል። ሶሚ ያቺን ሕፃን ልጅ ከዚህ ቀደም ታውቃታለች። በከተማው ውስጥ በየመንገዱ በተለጠፉት የጠፉ ሕፃናት ማስታወቂያ ላይ ፊቷን ደጋግማ ያየችው የ8 ዓመቷ ሃንኪም ትባል ነበረች። አሁን ጊዜውን ወደፊት እናቅርበው። እንደ አውሮፓውያን አቆጣጠር በ2008 ኪሪየስ ዋይ የተባለው የደቡብ ኮሪያ ታዋቂ የወንጀል ምርመራ የቴሌቪዥን ፕሮግራም ከእስር ቤት የተጻፈ አንድ ረጅም ደብዳቤ ደርሰዋል። ደብዳቤውን የጻፈው ሚስተር ና የተባለ እስረኛ ነበረ። ሚስተር ና በደብዳቤው ላይ ፖሊሶች በእኔ ላይ ሴራ እየሰሩ ነው፣ የሰዎችን ሰብአዊ መብት አይጠብቁም እያለ ይጮዋል። የታሰረበት ምክንያት ምን ነበር ካላችሁ ሁለተኛ ሚስቱን በማገትና የጾታ ጥቃት በመፈጸም ወንጀል ነበረ። ሚስተር ና በደብዳቤው እኔ እሷን ወዳታለሁ፣ እሷም ትወደኛለች፣ በፈቃደኝነት ነው ያገባችኝ ይላል። ነገር ግን እውነታው ምን ነበር? ይህቺ ሁለተኛ ሚስቱ በሕክምና በተደረገላት ምርመራ የአእምሮ እድገቷ ከ6 ዓመት ሕፃን የማይበልጥ በመሆኑ በሕግ ፊት የጋብቻም ሆነ የጾታዊ ግንኙነት ፍቃድ የመስጠት ምንም አይነት ብቃት አልነበራትም። ሚስተር ና ግን ይህንን ድክመቷን ተጠቅሞ ካገታት በኋላ በግዳጅ አስፈርሞ አግብቷታል። የፕሮግራሙ አዘጋጆች ይህን ጉዳይ ለማጣራት ወደ ጋንግጂን ከተማ ጉዞ አደረጉ። ጋንግጂን የምትባሉ ከተማ ለአዘጋጆቹ አዲስ አልነበረችም። ከተማዋ በአንድ አስፈሪ ወሬ ትታወቃለች። በየዓመቱ ሰኔ ወር ላይ ሕፃናት ሴቶች ይጠፋሉ የሚል። ነዋሪዎቿ በየዓመቱ ግንቦትና ሰኔ ወር ሲመጣ ልጆቻቸውን ብቻቸውን ከመንገድ ላይ ከመልቀቅ ያግዳሉ። ከተማዋ በከፍተኛ ፍርሃት ውስጥ ትወድቃለች። እንደ አውሮፓውያን አቆጣጠር በ2000 ሱጁ ኪም የተባለች ልጅ ከትምህርት ቤት ስትመለስ ጠፋች። ልክ ከአንድ ዓመት በኋላ በ2001 ሃንኪም የተባለች የ8 ዓመት ልጅ በተመሳሳይ ሁኔታ ጠፋች። ሁለቱም በጠራራ ፀሐይ ከትምህርት ቤት ወደ ቤት እየተመለሱ ሳለ ልክ እንደ ጉም በነኑ። ምንም አይነት ደብተር፣ ቦርሳ ወይም ፍንጭ ሳይተው ነበር የጠፉት።
የቴሌቪዥን ፕሮግራም አዘጋጆች ወደ ፖሊስ ጣቢያ ሄደው ስለ ሚስተርና ሰብአዊ መብት ሲጠይቁ መርማሪው ፖሊስ ፈገግ ብሎ አንድ አስደንጋጭ ሚስጥር ነገራቸው። ያ ሰውዬ እኮ ከ15 ዓመት በፊት በመጀመሪያ ሚስቱ የህፃናት ማሰቃያ ቪዲዮ በመስራት ተከሶ ነበር አላቸው። ታዲያ በ2003 ሚስቱን ሶሚ ያንን አስፈሪ ቪዲዮ ካገኘች በኋላ ምን ሆነ? ሶሚ በቪዲዮ ላይ ያየችው ነገር ይዛ ባሏን ስትጋፈጠው ባሏ ፈገግ ብሎ ይህ በሌላ ሀገራት የተለመደ ነው፣ ብዙ ገንዘብ ስላለው ለውጭ ሀገር ገበያ ነው የምሸጠው፣ ከዚህ በሰላም መውጣት የምትፈልጊ ከሆነ አንድም ቃል ለሰው መናገር የለብሽም በማለት አስፈራራት። ሶሚ በፍርሃት እቃዋን ይዛ ወጣች። ነገር ግን ሶሚ ወደ ፖሊስ ትሄዳለች ብሎ በመስጋት እና በተለይም እሷን የሚከላከልላትን ታናሽ ወንድሟን ለማጥፋት ሚስተርና ሐምሌ 3 ቀን 2002 ዓ.ም ማለትም ከቪዲዮ መገኘት ጥቂት ቀደም ብሎ በቤቱ ቁጥቋጦ ውስጥ ቢላዋ ይዞ መጠበቅ ጀመረ። ሶሚና ወንድሟ ወደ ቤት ሲገቡ በድንገት አድብቶ በመውጣት የወንድሟን ግንባር፣ ትከሻ፣ ሆድ እና ጀርባ በቢላዋ በመውጋት በሶሚ አይን ፊት አረደው። ወንድሟ በከፍተኛ የደም መፍሰስ እዚያው ወለል ላይ ህይወቱ አለፈ። በዚህ የጭካኔ ግድያ ወንጀል ተከሶ የ15 ዓመት እስራት ተፈረደበት። ሚስተርና ወደ ወህኒ ከተላከ በኋላ ፖሊስ ቤቱን ሲፈትሽ እጅግ የሚያስደነግጥ ነገር አገኘ። በግድግዳው ላይ ባሉ ጥቁርና ነጭ ሰሌዳዎች ላይ በኮሪያኛ፣ በጃፓንኛ እንዲሁም በባዕድ ቋንቋዎችና ቁጥሮች የተደባለቁ ከ360 በላይ ምስጢራዊ ኮዶች ተጽፈው ነበር። ፖሊስ እነዚህን ኮዶችን ለመተርጎም ከፍተኛ ጥረት አደረገ። በመጨረሻም የተረጎሟቸው አረፍተ ነገሮች የሚስተርናን እውነተኛ ማንነት አጋለጡ። ሴቶችን በገንዘብ ተጠቀምባቸው፣ እኔ የዚህ ታላቅ አገር ንጉሥ ነኝ፣ የሳይኮፓዝ ጥበቤን ተጠቅሜ ፖርኖግራፊ ቀርጻለሁ የሚሉና በሕፃናት ላይ ስለሚፈጸሙ ወንጀሎች የሚያወሩ ነበሩ። በተጨማሪም በኮምፒውተሩ ውስጥ በሕፃናት ጠለፋ ወንጀል ላይ የሕግ ገደብ ወይም ስቴት ኦፍ ሊሚቴሽን እንዴት ይሰላል የሚሉ ፍለጋዎችን አግኝተዋል። ይባስ ብሎ ሚንሱ የተባለ በአሁኑ ሰዓት ትልቅ ሰው የሆነ ምስክር ወደ ፖሊስ መጣ። ሚንሱ ሲናገር ሕፃን እያለው ሚስተርና ልክ እንደ ታላቅ ወንድም ሆኖ ወደ ቤቱ ይጋብዘን ነበር። ቤት ውስጥ ቢጫ ወለል ያለውና መስኮቶች በጋዜጣ የተሸፈኑበት ክፍል ነበረው። እዚያ ክፍል ውስጥ በቪኤችኤስ ካሜራ የተቀረጸ የጾታ ጥቃት ይፈጽምብን ነበረ። ቪዲዮንም ለውጭ ሀገራት ድረገጾች እንደሚሸጠው ይነግረን ነበር ሲል በከፍተኛ ስቃይ መሰከረ። ይህ ክፍል የቀድሞ ሚስቱ ሶሚ በቪዲዮ ላይ ካየችው ክፍል ጋር አንድ አይነት ነበረ። እንደ አውሮፓውያን አቆጣጠር በ2010 ከእስር ቤት ሊፈታ ጥቂት ሲቀረው ሚስተርና በድንገት መርማሪ ፖሊሱን ጠርቶ እሺ እውነቱን ነግራችኋለሁ፣ ሚንሱ የተናገረው እውነት ነው፣ ሁለቱንም የጠፉ ልጃገረዶችን እኔ ነኝ የገደልኳቸው በማለት በካርታ ላይ አስክሬናቸውን የጣለበትን ወንዝ አጠገብ በጣቱ አሳየ። ነገር ግን ይህ የእምነት ቃል በፖሊስ ድምፅ ሆነ ቪዲዮ ባለመቀረጹ በኋላ ላይ ፍርድ ቤት ሲቀርብ እኔ ምንም አላልኩም በማለት ካደ። ሚስተርና በ2017 ከእስር ተፈታ። ከዚያም በ2018 በሁለተኛ ሚስቱ ጉዳይ ታስረው ጥቂት ዓመታት ብቻ ተቀጥቶ በአሁኑ ሰዓት ማለትም በ2024 እና ከዚያ ወዲህ ሙሉ በሙሉ በነፃነት በሕዝብ መካከል እየኖረ ይገኛል። ለምን ካላችሁ በደቡብ ኮሪያ የቀድሞ ሕግ መሰረት ለአንድ የወንጀል ግድያ 15 ዓመት የሕግ ገደብ ስቴት ኦፍ ሊሚቴሽን ነበሩ። ከ15 ዓመት በኋላ አስክሬንም ሆነ ማስረጃ ቢገኝ ነፍሰ ገዳዩ ሊቀጣ አይችልም። ምንም እንኳን ሕጉ በ2015 ቢቀየርም የሚስተርና ወንጀል ግን ከዚያ በፊት በመሆኑ በሕግ ክፍተት አምልጧል። ዛሬም ድረስ የጠፉት የሕፃናት ወላጆች ልጆቻቸውን እየጠበቁ ይገኛሉ። የሱጁክ እናት ልጇ በድንገት ተመልሳ ብትመጣ ዝግ እንዳይሆንባት በማሰብ ልጇ ከተፋችበት ቀን ጀምሮ
የቤታቸውን በር መቆለፊያ አንስተው ሁሌ ክፍት አድርገው ይኖራሉ። በልጅነቷ ጃኬት ኪስ ውስጥም ከረሜላ እንድትገዛበት የታጠፈ ብር አስቀምጠውላታል። እናትየው ሲናገሩ ብቻ በጣም ሳይረፍድ በተቻለ ፍጥነት እንገናኝ ይላሉ። የዛሬው ታሪካችን ይህን ይመስል ነበር። በሌሎች ታሪኮች እስከምንገናኝ ሰላም ነው።